ሰላም እንደምናችሁ። ዛሬ ደግሞ ስድስተኛውን ፓርት እንመለከታለን ማለት ነው። ይህ ስድስተኛው ፓርት የሚለው ምንድነው? መጨመር ወይም ደግሞ መቀነስ ቅጣት እንዳለው የሚናገር ነው ማለት ነው። ማለት በመጽሐፍ ቅዱስ ላይ ከተጻፉት ነገሮች መቀነስም ሆነ መጨመር እግዚአብሔር እንደዚህ በሚያደርግ ሰው ላይ ቅጣት እንደሚያስተላልፍ ወይም ቅጣት እንዳለው የሚናገር ነው ማለት ነው። ለዚህም ደግሞ ሁነኛ ማሳያ የሚሆን አንድ ጥቅስ አለ። እሱም ዮሐንስ ራዕይ ምዕራፍ 22 ከቁጥር 18 እስከ 19 ያለውን ሐሳብ ስንመለከት እንደዚህ ይላል። በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ እመሰክራለሁ። ማንም በዚህች ላይ አንዳች ቢጨምሩ እግዚአብሔር በዚህ መጽሐፍ ከተጻፉት መቅሰፍቶች ይጨምርበታል። ማንም በዚህ ትንቢት መጽሐፍ ከተጻፉት ቃሎች አንዳቹን ቢያጎድል በዚህ መጽሐፍ ከተጻፉት የሕይወት ዛፍና ከቅድስቱ ከተማ እግዚአብሔር ዕድሉን ያጎድልበታል ብሎ ይናገራል ማለት ነው። እዚህ ጋር የሚናገረው ሁለት አንኳር ፖይንት አለ ማለት ነው። የመጀመሪያው በዚህ መጽሐፍ ላይ ማንም ቢጨምር ነው የሚለው። ማለት ከተጻፉት እግዚአብሔር በቅዱሳን ሐዋርያቶች እንደሞ እግዚአብሔር በገለጠላቸው ሰዎች መጽሐፍ ቅዱስ ላይ ከሰፈረው ቃል ውጪ ያለ የትኛውም አይነት የሰዋዊ አስተያየት ሊሆን ይችላል፣ ተፈጥሯዊ እውነታም ሊሆን ይችላል። ብቻ በጣም በብዙ መልኩ ከምን ድራይቭድ ሆኖ የመጣ ሊሆን ይችላል እና እንደዚህ አይነት ነገሮችን መጽሐፍ ቅዱስ ላይ መጨመር ቅጣት እንዳለው የሚናገር ነው ማለት ነው። ሁለተኛው ሐሳብ ደግሞ መቀነስ ነው። እዚህ ላይ ከተጻፉት ነገሮች መቀነስ ወይም ደግሞ የተጻፈውን ትተው ያልተጻፈውን መናገር ወይም ደግሞ ሌላ ነገር መናገር፣ መጽሐፍ ቅዱስ ውስጥ ያለውን ነገር ትክክለኛ ነገር አለመናገር ወይም ደግሞ ከዚህ መጽሐፍ ላይ መቀነስ፣ ማጉደል እግዚአብሔር ቅጣት እንዳለው ይናገራል ማለት ነው። ይህም ደግሞ ቅጣቱ የሚሆነው ምንድነው? ይመስለኛል ከመንግስተ ሰማያት ራሱ መቅረትም እንዳለ ከቅድስቱ ከተማ እግዚአብሔር ዕድሉን ያጎድልበታል ይላል መጨረሻ ላይ ሲናገርና እግዚአብሔር ዕድሉን እንደሚያጎድልበት ይናገራል ማለት ነው። ኮንክሉድ ስናደርገው ሁለት አንኳር ፖይንቶች አሉ። የመጀመሪያው በመጽሐፍ ቅዱስ ላይ ከተጻፉት ነገሮች የትኛውንም ነገር መጨመር ቅጣት አለው። እንዲሁም ደግሞ መቀነስ፣ ቀንሶ ማስተማሪውን ጨምሮ መናገር በእግዚአብሔር ዘንድ ቅጣት እንዳለው ይናገራል ማለት ነው። እግዚአብሔር ይባርካችሁ። በዚህ ቻናል ላይ የተለያዩ አይነት የመጽሐፍ ቅዱሳዊ ትምህርቶችን እንዲሁም ጌታ ኢየሱስ ክርስቶስ ለመዳን ስንል ማወቅ ካሉብን ነገሮች፣ መጽሐፍ ቅዱስ ካሉ ውስጥ እውነታዎች እንዲሁም ደግሞ ተከታታይ የሆኑ የመጽሐፍ ቅዱስ ትምህርቶችን እንማራለን እና ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ለሌሎችም ደግሞ ሼር በማድረግ የዚህ ቻናል ሰፖርተር እንዲሆኑ በአክብሮት እጠይቃለሁ። እግዚአብሔር ይባርካችሁ።